ታምራት አለሙ እባላለሁ። በጉለሌ ክፍለ ከተማ ወረዳ 10 ፋይናንስ ጽሕፈት ቤት ኃላፊ ነኝ። በ2018 በጀት ዓመት በ6 ወር ውስጥ የተሰሩ የተከናወኑ እንደ ጽሕፈት ቤት አባይ ተግባራት ምንድን ናቸው የሚለውን አጠር ባለ ሁኔታ ለማስቀመጥ እሞክራለሁ። በጥቅሉ በ6 ወር ውስጥ መጠቀም ካለብን ከስራ ማስኬጃ በጀት ላይ እቅዳችን 65 ሚሊዮን 217 ሺህ ብር ነው። ከዚህ ውስጥ በክንውን ደረጃ 79 ሚሊዮን 626 ብር ለመጠቀም ችለናል። ይህም በፐርሰንት 102% አካባቢ የተጠቀምንበት ሁኔታ አለ። ይህም ያው በፐርሰንት ከፍ ያለበት ሁኔታ ደሞዝ ማሻሻያ የተደረገበትና የተለያዩ ግዢ ላይ የዋጋ ንረቶች የታዩበት ሁኔታ አለ። ሆኖም ግን እንደ ተቋም ከእናት መስሪያ ቤት ጋር ከክፍለ ከተማ ፋይናንስ ጽሕፈት ቤት ጋር በመነጋገር የሚያስፈልጉ በጀቶችን ድጎማ በመጠየቅ የተለያዩ ድጋፍ በመጠየቅ የደሞዝን ከፍ ያለበትን ከክፍለ ከተማ ከከተማ በወረደ አቅጣጫ መሰረት የበጀት ማሻሻያ ከክፍለ ከተማ በመጣው እሱን በማድረግ የክፍያዎችን የከፈልንበት ሁኔታ አለ። የ6 ወር ደሞዝ መከፈል ያለበት 42 ሚሊዮን 459 ሺህ ብር 143 ብር ከ41 ሳንቲም ሲሆን በክንውን ደረጃ 54 ሚሊዮን 120,973 ብር ለመክፈል ተችሏል ማለት ነው። ይሄም በፐርሰንት 127% የሆነበት ሁኔታ አለ። ቅድም እንዳስቀመጥኩት መነሻዬ ላይ በፐብሊክ ሰርቪስ ሲቪል ሰርቪስ ተቋም ተጠንቶ አጠቃላይ ለመንግስት ሰራተኛ የአበልና የደሞዝ ማሻሻያ በመደረጉ ከፍ ያለበት ሁኔታ አለ ማለት ነው። ይሄም ተጠቅመናል። በ6 ወር ውስጥ እንደ ተቋም ከበጎ ፈቃደኛ ባለሙያዎችና አጠቃላይ እንደ ጽሕፈት ቤት ከጽሕፈት ቤት ኃላፊ ጨምሮ አንድ የምናሳድጋት ልጅ አለች። ለእሷ 40,586 ብር ከ69 ሳንቲም ሰብስበን የሰጠንበት ሁኔታ አለ። አንድ ተጨማሪ ሕፃንም ድጋፍ እያደረግን ነው ከሐምሌ ጀምሮ። ይሄ በሶሻል ይበረታታ የሚገባና አጠቃላይ የዝቅተኛ ኑሮ ደረጃ ላይ ለሚገኙ የህብረተሰብ ክፍሎችን ባለሙያውም የጽሕፈት ቤት አመራሩን ጨምሮ ከላይ በወረደው ሰው ተኮር በሆነ ተግባር ተሳትፎ መደረግ ስላለበት ይሄ እንደ ጽሕፈት ቤት እየተሰራ ያለና በቀጣይነትም ሊቀጥል የሚገባ ነው የሚል ነው። ሌላው በጽሕፈት ቤት ደረጃ የተሰሩ ሰፋፊ ስራዎች አሉ። ከነዚህ ውስጥ አንደኛው የደሞዝ ወቅቱን ጠብቆ ለሰራተኞች እንዲደርስ በማድረግ አኳያ በደንብ እየተሰራ ያለበትና አንድም ቀን ወደ ኋላ ሳይቀር የመንግስት ሰራተኛ ደሞዙን እንዲያገኝ እየተሰራ ያለበት ሁኔታ አለ። ከውጪ ቀሪ ሂሳባቸውን እንዲያውቁ ለየተቋማቱ በየወሩ ተደራሽ እያደረግንበት ሁኔታ አለ። የበጀቱን ስበጀትልን የአመቱ በጀት ስበጀት ጥቅል ለተቋማት ለሁሉም እንዲደርስ ያደረግንበት በካቢኔ በአጠቃላይ በምክር ቤት ቋሚ ኮሚቴዎች ዲፌንስ በማድረግ ለሁሉም ተደራሽ እንዲሆን ያደረግንበት ሁኔታ አለ። ይህም በቀጣይ የሚቀጥልና የተለመደ የፋይናንስ መደበኛ ስራ ነው። ነገር ግን በቀጣይነት መቀጠል ያለበትና ሲሪየስሊ መያዝ ያለበት ነው ብለን ወስደናል። ሌላው ግልጽ እንዲሆን የተበጀተውን የበጀት ጣሪያ በባነርና በብሮሸር እያደረገን ለማህበረሰቡ አጠቃላይ ለወረዳው ግልጽ በሚሆንበት ቦታ የመለጠፍ ስራዎች የተሰሩበት ሁኔታ አለ። የመስተንግዶ ሰራተኛ ወቅቱን ጠብቆ እንዲያገኝና ክፍያዎችን በመፈጸም የተለያዩ ግልጽ በሆነ መንገድ ካፌ ላይ እንዲስተናገዱ የካፌ ክፍያም እንዳይዘገይ በማድረግ ሰራተኞች መንግስት ባወረደው በድጎማቸው እንዲጠቀሙ ከማድረግ አኳያ የተሻሉ ስራዎች እየተሰሩ ያሉበት ሁኔታ አለ። ሌላው የግዢን በተመለከተ ያው ከከተማ ጀምሮ ከፌዴራልም ጀምሮ ግዢ በተሻለ መጠን በግልጽ ጨረታ እንዲገዛ ነው። ያው በግልጽ ጨረታ እንዲገዛ በሚል የግልጽ ጨረታ ሽፋንን ከፍ በማድረግ ከተለያዩ ተቋማት በፔርፎርማ ከ6ቱ ግዢ ዘዴዎች የተለያዩ ከመጠቀም ይልቅ በአንዱ በግልጽ ጨረታ የክራይ ሰብሳቢነትን እንዲቀንስ ተቋሙ ወዳልተፈለገ ያው የግለሰብ ኪስ እንዳይደልብ በመታሰብ መንግስት ባወረደው በግልጽ ጨረታ እንዲገዛ ያደረግንበት ሁኔታ አለ። በዚህም ምንም ሌብነትና ብልሹ አሰራር በማያጋልጥ መንገድ ግለሰብም ተጠቃሚ እንዳይሆን በማድረግ አኳያ ዘርፈ ብዙ ስራዎች ተሰርተዋል። በዚህ ግልጽ ጨረታ ሽፋናችን 9,533,680 ብር እቅዳችን ነው። ከዚህ ውስጥ
11,431 ብር ከ51 ሳንቲም ግዢ የተፈጸመበት ሁኔታ አለ። ያው የግዢም ከፍ ያለበት ምክንያት ቅድም እንዳስቀመጥኩት የተለያዩ እቃዎች ላይ የዋጋ ጭማሪ የሚያሳይበት ሁኔታ አለ። ከነዚህ መነሻ በማድረግ ከፍ ያለበት ሁኔታ አለ ማለት ነው። ከአንድ አቅራቢ የሚባሉት እነዚህ ውሃ፣ ማብራት፣ ስልክ በየጊዜው በኖርም ደረጃ የምንጠቀማቸው ወረዳ ላይ እነዚህ 920,041 ብር ከ99 ሳንቲም ለመጠቀም እቅድ ይዘን ከዚህ ውስጥ 659,000 አካባቢ የተጠቀምንበት ሁኔታ አለ። ይህም 71% ነው ማለት ነው። ከአምናው ሲታይ እሱም ከፍ ያለበት ሁኔታ አለ። ያው ጭማሪ ስላለ እሱን ከላይ እንዳስቀመጥኩት ነው። በጠቅላላ የግዢ እቅዳችን በ2018 በጀት ዓመት 10,583,000 ብር አካባቢ ነው። ከዚህ ውስጥ 12,220,000 ለመጠቀም ችለናል ማለት ነው። ይህም መነሻ ላይ እንዳስቀመጥኩት የተለያዩ የዋጋ ጭማሪዎችን በማሳየቱ ምክንያት ፐርሰንታችን ከፍ ሊል ችሏል ማለት ነው። ይሄ በቀጣይ ደግሞ ተከልሶ በእቅድ በ6 ወሩ ምን ጎደለ፣ ምን አለ፣ ምን ቀረ የሚለውን የምናይና የምናስተካክል ነው። ከግዢ ጋር ተያይዞ በዚሁ የሰራተኛ ጥቅማ ጥቅም አንድም እንዳይቀር የቀረም ካለ ወደ ኋላም ዞር ብለን አይተን የአምናው ያልተገዙ እቃዎችን የገዛንበት ሁኔታና ያስተካከልንበት ሁኔታ አለ። በቀጣይም የሰራተኛ ጥቅማ ጥቅም ላይ ማንደራደር መሆኑን ተቋም አንድም እቃ ሳይገባ የሚቀርበት ሁኔታ እንዳይኖር ለማድረግ ነው። አሁንም ውስን ላርጎ የተወሰኑ እነዚህ ፎጣዎች ምናምን ናቸው የቀሩት። እነሱን ከኤጀንሲ ለመግዛት ጀምረናል ማለት ነው። ኤጀንሲ በከተማ ደረጃ የተቋቋመ ተቋም ነው። ኤጀንሲ ጨረታ አወዳድሮ ያሸነፋቸው ነጋዴዎች አሉ። ከእነሱ ለመግዛት ኤጀንሲን እየጠየቅን ያለ ነው። ይህንንም በአንድ ሳምንት ውስጥ የምንፈጽም ይሆናል የሚል እምነት አለኝ። ከዛ ሌላ በተለያዩ ጽህፈት ቤቶች የባነር፣ የትራንስፖርት ቅድም እንዳስቀመጥኩት የማስተንግዶ የተለያዩ አገልግሎቶች ለተፈቀደላቸው ጽህፈት ቤቶች ጨረታ በማወዳደር አገልግሎት እየሰጠን እንገኛለን። በወረዳ ያሉ ሁሉም ጽህፈት ቤቶች ይህን ለማድረግ እንዲያገዝ የግዢ ፍላጎት አስገብተው በግዢ ፍላጎታቸው መሰረት ግዢ የተፈጸመበት ሁኔታ አለ። ነገር ግን እዚህ አካባቢ ላይ ውስንነቶች አሉ። ይህ በካቢኔ ታግለን በስንት አንጎትኳታም የሚያመጡ ጽህፈት ቤቶች አሉ። ግን ኮንሽስ ሆኖ ወቅቱን ጠብቆ የሚያመጡ ተቋማት አሉ። ይህን መነሻ በማድረግ የተሰሩ ስራዎች አሉ ማለት ነው። ጥቅል በሁለተኛ ሩብ ዓመት በ6 ወር ውስጥ የገቢ እቅዳችንን ስናይ እንደ ፋይናንስ ትልቁ የቁልፍ ስራ የሚባለው ገቢ ነው። ያው ገቢ ከሌለ እንደምታወቀው የልማት ስራ አይኖርም። መደበኛ የሚሰሩ ስራዎች፣ የተለያዩ የስራ ማስኬጃ የምንላቸው የመንግስት ሰራተኛ ደሞዝ፣ ማንኛውም ነገር መክፈል አይቻልም ማለት ነው። ገቢ ደግሞ የአንዱ የፋይናንስ መደበኛ ስራ ነው። በዚህም በ6 ወር ውስጥ 4 ሚሊዮን ብር ለመሰብሰብ አቅደን በክንውናችን 4 ሚሊዮን ብር ሰብስበናል ማለት ነው። ይህም በፐርሰንት 100% የደረስንበት ሁኔታ አለ ማለት ነው። ይህም በቀጣይ መቀጠል ያለበትና የገቢ ስራ መቆም የሌለበት በመደበኛነት ሁሉም ዜጋ የዜግነት ግዴታውን መወጣት ያለበት ግዴታውን አውቆ ይህን ለየትኛውም እንቅስቃሴ ለሚሰሩ ልማት ስራዎች ገቢ ላይ ፎከስ አድርገን መስራት አለብን የሚል አቋም ነው ያለን ማለት ነው። በጥቅሉ ያው በ6 ወር ውስጥ የተሰሩ ስራዎች ባጭሩ ይህን ይመስላሉ። እንደ ተቋም የቢሮ ከዚህ በፊት የምታወቀው ቢሮ በጣም ለመግባት ችግር የሆነ በጣም ሰራተኛ ካለው ሰራተኛ አኳያ ጥቅል ካለው ባለሙያ